እኔ ዘውዲቱ ተገነው እባላለሁ። የምሰራው ስራ ፎጣ ነገሮችና ነጠላ አልባሳቶችን እሸጣለሁ። መረጃውን ያገኘሁት ከአማራ ባንክ የሚሰራ ልጅ ነው። ደውሎ ለሴቶች ብድር እንደሚሰጥ ነገረኝ። ደወለልኝ። በዛ መሰረት ሂጄ ጣራን ግርጫፍ ብድሩን ወሰድኩት። ከሰው ከመበደር ከወር እስከ ወር ሰርቼ ወዲያውን እንደመለስኩ መልሶ ስለሚሰጠኝ አምጥቼ ያንድ የደንበኛ ቢያንስ ያመጣልኝ የደንበኛ መሸፈን ስለሚችል መክፈል ስለሚችል እያመጣው እየተንቀሳቀስኩበት ነው። ያመጣውትም ለዛ ነው። ከዛ ወደዛ ያገላበጥኩ ያው ተመልሼ ስለማመጣው የማመጣበትን ወረቴ እንትን ያልኩበት እየተንቀሳቀስኩበት ነው። እኔ የተጠቀምኩ ያለው የብድር አገልግሎት ደራሽ ለወዳጄ ይባላል። ለመጀመሪያ ጊዜ ተበድሬ 22000 ብር ተሰጠኝ። መልሼ ስመልስ 23500 ተሰጠኝ። አሁን 25000 ደርሻለሁ። በአጠቃላይ ወደ 75000 ብር ወስጄ እየተንቀሳቀስኩ እገኛለሁ። አማራ ባንክ እኛን ሲያበድረን ሴቶችን ለማበረታታት በታደሰ ንግድ ፍቃድ ብቻ ነው የሰጡን። አሁን ሌሎች ብድር ጠይቄ ነበር። በማሳዣ ምክንያት ብድሩን ሳልወስድ ቀርቻለሁ። ብድር ሲጠየቅ የመንግስት ሰራተኛ አዋስ እንደዚህ ካርታ የተለያየ ብዙ ነገር ይጠየቃል። አማራ ባንክ ግን እኛ ሴቶችን ለማበረታታት የሰራው ስራ በንግድ ፍቃድ በታደሰ ንግድ ፍቃድ ብቻ እንድንወስድ አድርጎናል። ይህ በጣም ለየት ያደርገዋል። አሁን ለሴቶች የማስተላልፈው መልእክት በታደሰ ንግድ ፍቃድ ብቻ አማራ ባንክ ላይ ብር ወስደው እንዲንቀሳቀሱና እንዲሰሩ በማለት መልእክቴን አስተላልፋለሁ። አማራ ባንክ ከባንክ ባሻገር